ሰላም ውድ የቻናሌ ቤተሰቦች እንደምን ቆያችሁ? ወንድማችሁ ስቲቭ ነኝ። ዛሬ አገልጋይ መሪነት መሰረታዊ ነጥቦቹ ምንድናቸው የሚለውን አብረን እናያለን። በዚህ ቻናሌ ላይ የማነሳቸውን እይታዎች፣ ምልከታዎች ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች እንዲደርሱ አድርጉ። መልካም ቆይታ። ይህ የመሪነት ዘዴ በመንፈሳዊ ተቋማትም ሆነ በጋዱ ዓለም ላይ ጥቅም ላይ ሊውል ይችላል። በብዙዎች ዘንድ ደግሞ ውጤታማና ተመራጭ የሆነ የመሪነት ስልት ነው። ይህንን አገልጋይ መሪነትን ምንድነው መሰረታዊው እውነታ ወይም ደግሞ ከሌሎች የመሪነት ስልቶች ተመራጭ እንዲሆን ያደረገው የሚለውን ስናይ አንደኛው በእሴቶች ላይ የተገነባ መሆኑ ነው። እሴት ስንል ታማኝነት። ስለዚህ አገልጋይ መሪ በእነዚህ በማህበረሰቡ ዘንድ የሚወደዱ የሚከበሩ እሴቶችን የታነጸ ሰው ማለት ነው። ሁለተኛው እውቀትን በማካፈል ላይ የሚያምን የመሪነት ስልት ነው። አገልጋይ መሪ እውቀቱን ለሌሎች ያካፍላል። በማንኛውም መልኩ ተምሮ ያገኛቸውን እውቀት አብሮት ላሉት፣ ከስሩ ላሉት፣ በድርጅቱ በተቋሙ ላሉ ሰዎች በማስተማር፣ በማሰልጠን፣ በማካፈል የተረዳውን ነገር ሌሎችም እንደርሱ እንዲያውቁ፣ እንዲረዱ ክፍት የሆነ ልብ ያለው ሰው ነው ማለት ነው። ሶስተኛው አገልጋይ መሪ መሰረታዊ እውነታው ተተኪ ላይ አትኩሮ የሚሰራ መሪ ነው። ተቋማችሁ ውስጥ ወይም በምትመሩት ድርጅቶች ውስጥ ነገ ያንን ተቋም ከእናንተ በኋላ ተረክቦ በአግባቡ የሚመራ ሰው ስታዘጋጁ ይህ የአገልጋይ መሪነት ባህሪ ያንጸባረቃችሁ ነው ማለት ነው። ስለዚህ ያላችሁን የመሪነት ልምድ፣ ያካበታችሁትን ልምድ ሌሎች እንዲለማመዱት መድረክ ስትሰጧቸው ኤክስፖዠር ወይም ደግሞ ለመሪነት እንዲጋለጡ በመፍቀድ ማብቃት ስልት ነው ማለት ነው። አራተኛውና የመጨረሻው በጣም ጠቃሚው ነጥብ የአገልጋይ መሪነት መሰረታዊ እውነታ አብሮነትን የሚወድ ባህሪ ያለው ነው። ይህ መሪነት ስልት አገልጋይ መሪ ሰብአዊነትን ከፍ አድርጎ ይመለከታል፣ ለሰዎች ዋጋ ይሰጣል፣ በስሩ ዝቅ ብሎ ከሌሎች ጋር ያገለግላል። መሪውም ደግሞ አገልጋይነት ቀዳሚ ነው፣ መሪነት ተከታይ ነው ብሎ የሚያስብ ነው። ስለዚህ ኃይልን፣ ስልጣንን ከማሳየት ይልቅ አብሮ ማገልገልን የሚመርጥ፣ ከሰዎች ጋር ጊዜውን፣ ሰዓቱን የሚያሳልፍ ሰው የአገልጋይ መሪ ባህሪ ነው። እንግዲህ በተቋማችሁ ውስጥ በምትመሩት መንፈሳዊም ሆነ መንፈሳዊ ያልሆነ የግል ድርጅታችሁ ውስጥ ሊሆን ይችላል፣ ይህንን የመሪነት ስልት እንድትጠቀሙ አበረታታችኋለሁ። በዚህ ቻናሌ ላይ የማነሳቸውን እይታዎች፣ ምልከታዎች ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች እንዲደርሱ አድርጉ። መልካም ቆይታ።